የህልበታችን ጥፍጥናና ማማር ዋናው በጥንቃቄ ማጠብ ነው። ሰላም ሀይሚ ነኝ ከአዶ ባልትና ህልበታችን ነጭ ስንመታው ደግሞ ቶሎ የሚነሳ እንዲሆን የሚያደርጉትን አንዱ በጥራት ማጠብ ነው። ለዚህ ነው ባቄላችን ሽታ በሌለው ላርጎ ማጠብ አለብን እምለው ማለት ነው። እንደምታዩት መጀመሪያ በንጹህ ውሃ አንዴ እናጥበዋለን። ከዛ በኋላ ትንሽዬ ላርጎ አድርገን ማሸት ነው። ከዛን አረፋውን ከላይ ማንሳት። ከዛ ውሃ እየጨመርን ቢያንስ በትንሹ 4 ወይም 5 ውሃ ላይ ያስቀይራችሁ ይችላል። ንጹህ ውሃ እስኪወጣ እንደምታዩት ማለት ነው። ይሄን የመሰለ እንትኑን ባቄላውን መልኩ ራሱ ስታዩት ራሱ እየነፋ ነው የሚሄደው። ውሃ ውስጥ እየቆየ ሲሄድ ማንኛውም እህል እየነፋ ነው የሚሄደው። ያህ ማለት ደግሞ እየተወጠረ ሲሄድ እየጸዳ ይሄዳል ማለት ነው። ስለዚህ ይሄን እንደዚህ አድርጋችሁ አጥባችሁ አብሹንም ምስሩንም እናየዋለን አንድ በአንድ። ይሄን እንደዚህ አድርጋችሁ ካዘጋጃችሁ ምንም የማይነሳበትም የማይነጣበትም ምክንያት የለም። የህልበት አሰራር በነገራችን ላይ በጣም ከባድ ነው። ለማጠብ ራሱ እያንዳንዱ ለማጠብ ራሱ ረጅም ሰዓት፣ ብዙ ውሃ፣ ብዙ ጉልበት ይፈልጋልና እዚህ ጋር ወንድሜ እያየን ነበርና ቆይ እስቲ እኔ ላግዛችሁ ብሎ ያው በወንድ እጅ አሸታ አድርጎልናል። በዚህ መንገድ ማዘጋጀት ትችላላችሁ። ያልቻላችሁ ደግሞ እኛን ኮንታክት ማድረግ ትችላላችሁ። እናመሰግናለን።